አየሽ እማዬ፣ ይሄ ቤት ከዚህ በኋላ እንጂ ይሄ ቤት እንዴ? ይሄን ሁሉ ገንዘብ ከየት አመጣው? እኔ ልጅሽ ነኛ። ዓለም ላይ እኮ ለአንቺ ደስታ ስል ህይወቴን ልሰጥሽ ቃል ገብቼልሽ የለ እንዴ? ሳትዋሽ ንገረኝ፣ ገንዘቡን ግን ከየት አመጣው? እማዬ ደግሞ ደላላ እንደሆንኩ ታውቂ የለ እንዴ? በቃ መኪና አሻሽጣለሁ፣ ቤት አሻሽጣለሁ፣ ከዛ ባገኙት ገንዘብ ደግሞ ይሄን ቤት ገዛውልሽ። ታዲያ ሄኖክም እንዳንተ ነው የሚሰራው። እሱ እንዴት እንደዚህ ያላረገ? እማዬ ደግሞ እሱን ከኔ ጋር ታወዳድሪ። እሱ ከኔ ጋር ይወዳደር ሰው አይደል? ተው እንጂ እንደዚህማ አትበል። ታላቅ እኮ ነው። ታላቅ ከሆነ ከኔ ተሽሎ ያሳየኛ እማዬ። ታላቅ ማለት እኮ ለታናሹ የስኬት በር ከፋች አይደል እንዴ? ይሄን ሁሉ ደስታ ላንቺ ለመስጠት እየሞከርኩ ምንም አይታይሽም እንዴ? ይሄው ይሄን መሰለ ቤት ገዛው። ልጄ እኔ የእናንተ ሰላም እኮ ያስደስተኛል። እንዴ እማዬ፣ ቆይ እኔ ላንቺ ደስታ የምጥረው ነገር አይታይሽም ማለት ነው? ይሄ ሁሉ ነገር ምንም ነው? አይ ፈጣሪ፣ መቼ ይሆን እነዚህ ልጆች ተስማምተው የማያቸው? አይ ራሱንም የሆነ ችግር ውስጥ ከቶ ነው እንጂ እንዴት ገና ትምህርቱን ተምሮ ያልጨረሰ ልጅ ያን ሁላ ገንዘብ ከየት አምጥቶ ነው ያንን ቤት የሚገዛው? ጮህክብኝ እኮ እንዴ! ታናሽ ወንድምህ አይደል እንዴ? ራሱን አጠይቀው። እሱንማ በደንብ ጠይቀዋለሁ። በቃ ማየም እሱን አምና ይሄንን ቤት ጥላ ሄደሽ ማለት ነው። እሳቸው ምን ያደርጉ? መቼስ እምቢ አይባል። እንዴት እምቢ አይባልም? እሱ ችግር ውስጥ ገባ ማለት እኮ እሷንም ይዟት ገደል ነው የሚገባው። ቆይ ስለ ናሆም አስተዋይነትና ጠንቃቃነት ሁሉ ጊዜ ትናገር አልነበረም እንዴ? እሱማ ከልጅነቱ ጀምሮ በእጅ ያረል እንዲያሳደግኩት እኮ። አሁንም እንደዛ አስባይ ነው ፍቅር። አትጨነቅብኝ እስኪ። አንቺ ያለሽ ጭንቀት የሚባል ነገር ልቤ ውስጥ ቦታ የለው። እማዬ ወሽኔ ከተፈኩ ገና እንደደወልኩ ነው ከተፍ ያክልኝ። ምን ሆነሻል? ስትደውይልኝም ድምጽሽ ልክ አልነበረም። አመመሽ እንዴ? ኧረ እኔ ደህና ነኝ። ከጥቂት ጊዜ ወዲህ ግን የናሆም ነገር እየጨነቀኝ ነው። እማዬ ደግሞ እኔ ወንድሙ እያለሁለት ስለሱ ትጨነቂያለሽ እንዴ? ለምን አልጨነቅም? የኔ ልጅ እንደዚህ ሲሆን አንድ ነገር ቢሆንብኝስ እያልኩ እኮ ነው። እማዬ ደግሞ ምንም ችግር የለውም። እኔ ወንድሙ አለሁለት። እኔ ወንድሙ በህይወት እያለው ዝም ያለ እሱ ፍቃድ ፊቱ ላይ ልታረፍ ትችላለች። ከሱ ፍቃድ ውጪ ግን ዝምቧን ማንም ሊያባረር አይችልም። የኔ ልጅ እኔ በአንተ በጣም እተማመናለሁ። ከእግዚአብሔር በታች ተንከባክበህ ያሳደግከው አንተ ነህ። ስለዚህ በቃ አንቺ አትጨነቂያማ። እሺ ነይ እማዬ፣ ዶክተሩ ምን አለሽ? አልነገርሽኝም እኮ። አይ በከነሱ ይቀደዳሉ። ምን አሉሽ? ንገሪኝ። እንደዚህ ነገር በፈጣሪ ይያለሁ ናሆም እንዳይሰማ። እሱ ገና ይሄን ነገር ለመሸከም ገና አቅም የለው። ላንተም የምነግርህ ታላቁ ስለሆንክ ነገሮችን ቻል አድርገህ እሱንም እንድታበረታልኝ ነው። እማዬ፣ ይሄን ያህል ከባድ ነገር ነው እንዴ? ልብሽ ስራውን በአግባቡ እየሰራ አይደለም። ከጊዜ ወደ ጊዜ በጣም እየቀነሰ ነው የሚሉት። መታከም የምትችው ህንድ ሀገር ሄደሽ ነው። ቶሎ ሄደሽ ካልታከምሽ ግን ስራውን ማቆም ነው። እማዬ፣ ይሄን ነገር ከነገሩሽ ቆይቷል አይደል?
ለኛ መንገር ከብዶሽ ነው አይደል? ዶክተሩ ፊት ላይ ያየሁት ተስፋ መቁረጥ ለኔም ማመን ከብዶኛል። በዛ ላይ የጠየቁት ገንዘብ ይህን ነገር ለሱ መናገር ነበር አይደል የሚያስፈልገው? እኔ እዚህ ቤት ምንም ነኝ አይደል? ይኸውልሽ እማዬ ተስፋ መቁረጡን ያየሽው ዶክተሩ ፊት ነው አይደል? እና ደግሞ የጠየቁት ገንዘብ ብዙ ነው አይደል? እማ እኔ እኮ ለአንቺ ልብ እስትንፋስ ስል ነው ይሄን ሁሉ ነገር ማድረገው። ልብሽ ከሌለ እኮ እኔ መኖር አልችልም። እማ የጠየቁሽን ገንዘብ በዚህ 3 ቀን ውስጥ አመጣለሁ። ይኸው በአንቺ ስም እምላለሁ። እማዬ ሙች አመጣዋለሁ። በጣም ብዙ ሚሊዮን ብር እኮ ነው ልጄ። ከየት ታመጣለህ? አንተ ብሩን ከየት ልታመጣ ነው? በማዬ የምትመጣው ከየት ይምጣ ገንዘቡ? ዋናው ማምጣት አይደለም ያስፈልገው። ይኸውልህ እኔ እናቴን ምንም ውስጥ ገብቼ አሳክማታለሁ። እሺ ቆይ ግን አንተ ምን አድርጌ ነው እንደዚህ የጠመድከኝ? እንደ ወንድም ይሄንን አታድርግ አይጠቅምህም ስላልኩ ነገሮች በአጭር ጊዜ ውስጥ እየተቀየሩ ስለሆነ አንተን ችግር ውስጥ እንዳይከት ብዬ በመናገሬ እና ታዲያ ነገሮች መለወጥ ያለባቸው እንዳንተ በዝግመተ ለውጥ መሆን አለበት አላልኩም። እኔ እንደዛ አላልኩም። ምናልባት እኔ እያልኩ ያለውስ ነገር እየገባ አይደለም። ገንዘቡን የምታመጣበት መንገድ ምናልባት ልክ ስላልሆነ ሊሆን ይችላል መናገር ያልፈለግኩ። ቆይ አንተ ማድረግ ያልቻልኩን ነገር ነው በማድረግ እየቀናህ ነው? እኔ ነኝ ባንተ ምቀነው? ጃውና እንዴም በዚህ ምክንያት ባንተ እየተበሳጨው መጥቻለሁ። እሺ ምናልባት እኔ እያልኩ ያለው ነገር እየገባ አይደለም። እኔም ብዙ ነገር ይገባኛል። ከዚህ በላይ ደግሞ ሊያሳስበኝ የሚገባው ነገር የማየ ሕክምና ጉዳይ ነው። ሰማለህ? እማዬን ለማሳከም ብዙ ገንዘብ ያስፈልገናል። ገንዘብ ምድር ላይ በጣም አስፈላጊው ነገር ገንዘብ ነው። ገንዘብ እሺ፣ ገንዘብ ብቻ አይደለም። አዎ ምናልባት በዚህ ሰዓት እማዬን ለማሳከም ገንዘብ ሊያስፈልገን ይችላል። ግን እማዬን ከህመሟ በላይ እያስጨነቃት ያለው በእኔና ባንተ መሀል ሰላም ማጣቷ ነው። ምን ማለት ነው? እንዴት ነው ሰላም የምታጣው በእኛ ምክንያት? ባንተ በጣም እየተጨነቀች ነው። አንተ ወጥተህ እስክትገባ ድረስ ከአሁን ምን ተፈጠረ፣ ምን ሆኖ ይመጣ ይሆን እያለች ስትጨነቅ ነው እኔ ቤት ውስጥ ስገባ ማገኛት። ይኸውልህ በአጭር ጊዜ ውስጥ ትታከማለች። ከዛ በኋላ ከህመሟም ሆነ ከጭንቀቷ ትገላገላለች። ደግሞ ለማየ ምን ማድረግ እንዳለብኝና እንደሌለብኝ አንተ አትነግረኝም? እሺ ስማ፣ ይኸውልህ አይደለም ለማየ ማድረግ ያለብህን የሌለብህን አንተ ራሱ ምን ማድረግ እንዳለብህና እንደሌለብህ ምን ነገር እንደዛ ከሆነ 15 ሚሊዮን ብር በዚህ 3 ቀን ውስጥ ከየት እንደማመጣ ነገረኛ። መልስ የለህም አይደል? ታናሽየው ልብ ገዝቶ ቤት ይገዛል። ትልቁ አለ እንጂ ልብ እንኳን የማይገዛ ልብስ ከሱ በላይ ይገዛ የለም። እኔ ልጅ እንደ ሄኖክ ልብ ይገዛ የለም። ሌላው ይቅርሽ ማሚ። ቆይ መቼ ነው እኔ እንደ ሌሎች ሴቶች ሆዲ አብጦ ፎቶ ተነስቼ ኢንስታግራም ላይ ፌስቡክ ላይ ምናምን ፖስተው? አይ ዘንድሮ ልጅ እርግዝናዬን ይውልኝ ፎቶ ተነስቶ ይውልኝ ለማለት እናቶቻቸው ይውልኝ ብለው በእርግዝናቸው ይለቃሉ። ልጆቹ ደግሞ ገና ሲወለዱ ልታይ ብለው ያለ እድሜያቸው አርግዘው ቁጭ። እንዴ ማሚ ልጅ በልጅነት ነው ታዲያ? ሁለቱም ልጅ ሆነው ማን ከማን ይማራል? እውነትም ልጅ በልጅነት ነው። እናትየዋም ሳታድግ ልጅቷም ሳታድግ። ለካ ሁሉም ልጅ ሆኖ ትልቅ ሰው የጠፋው ለዚህ ነው። ልጅ በልጅነት አለች።
በስቲ አሁን ተነሽና መድኃኒቴን አምጪልኝ። አምላኬ ሆይ እናቴን ላጣት፣ ፈጣሪ ሆይ እባክህ እናቴን አድንልኝ። እኔ በሕይወቴ ከዚህ ውጭ ምንም አልጠይቅም። እባክህ አምላኬ፣ እባክህ 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 ቤት እንፈልገው። እኔ እናንተ መቼም አንላቀቅም። እሺ ትሰማለህ? ጀግና ጦር ሜዳ ላይ ነው ሻቅሙን የሚያሳየው። ከሜዳ ውጭ የሚጮህ ፈሪ ብቻ ነው። እስከ መጨረሻው አንፋታም። እሺ አዎ አንፋታም። ከዚህ በኋላ ደግሞ ከሜዳ ውጭ በዚህ መልኩ የምታወራኝ ከሆነ የመጨረሻ ነው የሚሆነው። እሺ ሄኒ እኔ እናንተ ስለ ሁለታችን ማለቴ ስለ ፍቅራችን ካወራን ቆየን ነው። ምንም እየተሰማ አይደለም። ማርታ በጣም ታማለች። ለሕክምና 5 ሚሊዮን ብር ተጠይቋል። ካልታከመች ደግሞ ትሞታለች። ምን? እናማ ምን እንደማደርግ ግራ ገብቶኛል። ወይኔ እና እንዴት እስካሁን አልነገርከኝም? ለኔም ገና ትላንትና ነው ነገረች። በፈጣሪ ስም ይሄን ያህል ከባድ ሆኗል ማለት ነው? አዎ እንደ ሀገር ሄዳ የግድ መታከም እንዳለባት ተነግሯታል። በዚህ ሰዓት ምንም ነገር ማድረግ አለመቻሌ በጣም ያሳዝናል። እኔ ከእንዳንቺ አይነት እናት መወለዴ ምን እንደሚሰማኝ ግን ታውቂያለሽ? ምን ይሰማሃል? የኔ ወሬኛ የዓለማችን ምርጧ እናት እኮ ነሽ። እንጀራ ጋግራ በእሳት ተቃጥላ በጀርባዋ ውሃ ተሸክማ ማገዶ ለቅማ እማዬ፣ በተለይ ደግሞ በልጅነቴ እኔ ለአንድ ደቂቃ እንኳን አንቺ እግር ስር መቀመጥ ያቅተኝ የነበረው ነው የእሳት ሙቀት። አንቺ ግን ተቋቁመሽ ቀኑን ሙሉ እንጀራ እየጋገርሽ ያሳድገሽናል እማዬ። አንቺን እኮ የቱንም ቃል ብጠቀም አይገልጽልኝ። እናንተን የመሳሰሉ ልጆች አሉ። ወርቅ የሚገኘው በእሳት ተፈትኖ ነው። እኔ ወርቅ የሆኑ ልጆች አሉኝ። እኔ ነኝ እድለኛዋ። እናንተንም ፈጣሪ ፍቅር እንደሸማ ያላብስልኝ። አሜን እማዬ። ምን አመመሽ? ቅዝቃዜ ይሆናል። እኔ ቤት እንግባ።
እማዬ ምን ነው ለምን ተኛሽ? ምኑን ተኛሁት? የኔን ጤንነትና ደስታ ማየት ከፈለጋችሁ ሁለታችሁም አንዳችሁ ለአንዳችሁ ተሳሰቡ። የእናንተን ፍቅራችሁንና መዋደዳችሁን ብቻ ማየት ነው የምፈልገው። እማዬ ሁሌም እኮ እንደዛ ነው የሚሆነው አይደል እንዴ? አዎ እማዬ። እንዴ ወንድሜ አይደል እንዴ? ምንም አታስቢማ። ልጆቼ እግዚአብሔር ይባርካችሁ። ተባረኩልኝ። አሜን። ከስንት ጊዜ በኋላ ከወንድሜ ጋር እንደዛ ደስተኛ ስንሆን እማዬ ብታያት እንዴት እንደተደሰተች። ያንተ ይሄ ደስታ ራሱ እንዴት ደስ እንደሚል ሁልጊዜም እንዲህ ደስተኛ ሆነህልኝ እንድትኖር የምፈልገው። እሺ ማር ወንድሜ ደወለ። እንዴት በዚህ ሰዓት ደወለ? ናፈከኝ ሊለኝ ይሆናል። ኧረ ሄሎ ሄሎ ኤሌኖክ ነው ምንድነው? ምን ሆነ ነው? ምን ሆነ ነው? አሁን የት ነው ያለው? አዲሱ አስፋልት ጋር የመጀመሪያው ቅያስ ያላለቁ ፎቅ ጋር። እሺ መጣሁ። በቃ አልቆይም። ይኸው አሁን እመጣለሁ። ምንድነው የተፈጠረው? አንቺ እዚህ ቁጭ በይ። ንገረኝ፣ ምንድነው የተፈጠረው? ትከሻውን መትቼው ነበር። እርግጠኛ ነኝ መትቼው። ከመታሁማ እኮ አይተርፍም ማለት እኮ። ገንዘቤን ካላገኘው ምን ጥቅም አለው ቢሞት? ወይኔ ዛሬ ሊያመልጠኝ አይገባም ነበር። ወንድሜ እንዴ ምንድን ነው እኮ ወንድሜ? አሬሻለሁ ወንድሜ። አይዞህ ወንድሜ። አሬሻለሁ
ወንድሜ ኧረ እርዱኝ፣ እርዱኝ! ኧረ ሰው አለ፣ እርዱኝ! ሰው አለ። ሄኖክ አዳምጠኝ። አሁን ስማ። ምንድን ነው የምሰማህ? በጣም እየደማህ እኮ ነው። ናሁም እርዱኝ፣ እርዱኝ! ሰው አለ። ጊዜው እንዳይረፍድ ስማኝ። ከዚህ በላይ አስፈላጊ ነገር አለ። ምንድን ነው ከዚህ በላይ አስፈላጊ ነገር? ሄኖክ የእማ መዳን ነው። ይኸውልህ እኔ የምልህን ካልሰማ እኔንም እማዬንም አታተርፈን። ምንድን ነው? እሺ ቶሎ ንገረኝ። አንተ አካውንት ውስጥ 15 ሚሊዮን ብር ትራንስፈር አድርጌልሃለሁ። ወይ ትሰማኛለህ? እሱም ብር አውጣና እማዬን አሳክማት። እኔ ልሙትም ልትረፍም እማ ሕክምናዋን ጨርሳ እስክትመለስ ድረስ ስለ እኔ ማወቅ የለባትም። ምን አይነት ነገር ውስጥ ገብተህ ነው? ቃል ግባልኝ አሁን። እሺ ቃል እገባልሃለሁ፣ ቃል እገባልሃለሁ በለኝ። አንተ ምንም እንደማትሆን ጭምር ቃል እገባልሃለሁ። አሁን ተነስ፣ ተነስ ወንድሜ። ዶክተር አሁን እንዴት ነው? በጣም ብዙ ደም ፈሶታል። ምናልባት ፈጥኖ ቢደርስ በቀላሉ መዳን ይችል ነበረ። አሁን ግን የመትረፍ እድሉ 25 ከመቶ ነው። አይሆንም ዶክተር፣ በየትኛውም መንገድም ቢሆን ወንድሜ መትረፍ አለበት። እባክሽ ዶክተር የምትችሉትን አድርጊልኝ እባክሽን። ተረጋጋ። አሁን ለማንኛውም ደም የሚሰጥ ሰው ያስፈልጋል። እኔ እሰጠዋለሁ። እሱ ብቻ ይትረፍልኝ። እኔ ምንም ነገር እሰጠዋለሁ ዶክተር። የት ልስጥ ደሜን? እሺ ጎሽ ልጄ እንኳን መጣልኝ። ልጄን የበላ ጅብ አልጮኸልኝ እኮ። የምን ጅብ እንዴ? በደውልለትም ስልኩን አያነሳም። ግራ ገባኝ። ቅርብ ሰዓት እኔ ጋር ደውሎ ነበረ እማዬ። እንደውም እሱ ነው ወደ አንቺ ጋር እንድመጣ የላከኝ። ለምን ላከ? አይ ስራ ላይ ስለሆነ እንደማይመጣ ሂድና ንገራት ምናምን ብሎኝ ነው። ደግሞ ቅርብ ሰዓት ስልኩን መክፈቱ አይቀርም። ነይ እማዬ ቁጭ ነው። በደህና ነው? አዎ ደህና ነው። ነይ እማዬ። ታዲያ ቅድም አይነግረኝም ነበር? አስጨነቀኝ እኮ። አይ እማዬ፣ የእሱን አመል እያወቅሽው ያለ ወትሮ እንደ ልቤን ጭንቅ አለ። የምን ደም ነው? የምን ደም ነው? ምን እባክሽ እማዬ፣ አሁን እየመጣው መንገድ ላይ ሁለት ሰዎች እየተደባደቡ አየሁና ላገላግል መሀል ስገባ አንደኛውን አይፈነክተውም። በስመ አብ። እና ኋላ ብቻህን ልትገላግል ገባ? ምን ላድርግ እማዬ፣ መቼም ሰው እየተደባደበ ዝም አይባል። ማርቴ አንቺም መጣሽ? እንዴት ዋላችሁ? እንዴት ነሽ? ስናሽ ምንም እንዳልተፈጠረ አስመስሽ። እኔ ቶሎ ሆስፒታል መድረስ አለብኝ። ምን እያወራችሁ ነው? አይ ምንም። በቃ እማዬ እናንተ ተጫወቱ። እኔ አንድ መሄድ ያለብኝ ቦታ አለ። ማሚዬ እነ ልጆቼ ዛሬ እንዲህ ቤቱን አስጠላቸው።
እመጣለሁ እባክሽ አትጨናቂ ማሚዬ። አቶ ያነኩ አሁን ምንም መናገር የሚችልበት ሁኔታ ላይ አይደለሁም። ከምንም በላይ በፈጣሪ እናምናለን። ስለዚህ እግዚአብሔር እንዲረዳን መጸለይ ብቻ ነው። ዶክተር እባክሽን በቤት ውስጥ የእሱን በህይወት መቆየት የምትፈልግ የታመመች እናት አለች። እሺ ለእሷስ ምን ብዬ እነግራታለሁ? እባክሽ ዶክተር እሱ የግድ በህይወት መትረፍ አለበት። እባክሽ የቻላችሁትን አድርጉልኝ ዶክተር። እኔ ሁለቱንም እንዳጣም የፈጠረን ፈጣሪ አይፈርድብኝ። እባክሽ ዶክተር የቻላችሁትን አድርጉልኝ። እግዚአብሔር ይርዳን። በፈጣሪ እርዳታ የተቻለንን ሁሉ አደርጋለሁ። አንተም ደግሞ ራስን አትጉዳ፣ በርታ በል። እኔ ችግር የለውም ዶክተር፣ እሱ ብቻ በህይወት ይትረፍልኝ። የቻላችሁትን አድርጋችሁ አትርፉልኝ። በቃ ተረጋጋሽ፣ ራስን አትጉዳ። እኔ ምንም አይሆንም ዶክተር፣ እሱ ብቻ በህይወት ይትረፍልኝ። እሱን ነው የምፈልገው። ምን የምለው እነዚህ ሰዎች የሆነ ነገር ሆነ ይሆን እንዴ? የተፈጠረ ነገር አለ? የነገሩሽ ነገር አለ እንዴ? ኧረ ማሚዬ ምንም የተፈጠረ ነገር የለም። የተፈጠረ ነገር ቢኖርን ያልነግርሽም ነበር። ካንቺ ለምን ደብቅሻለሁ? ናኦሚ ይህን ያህል ጊዜ ሳያይ ድምጼንም ሳይሰማ እንደዚህ አስችሎት አይቆይም ብዬ ነው። የኔዎች አስፈላጊ ናቸው ብዬ ያሰብኳቸውን ነገሮች ጨራርሻለሁ። ከ3 ቀን በኋላ ከማዬ ጋር ወደ ህንድ የምትሄጂው አንቺ ነሽ። እንዲህ በድንገት? አዎ መርቴ፣ ናኦሚ በዚህ ሁኔታ ውስጥ ሆኖ ትቼው መሄድ አልችልም። ያንን ጥይት እሱ ላይ ማን እንደተኮሰ ለምን እንደተኮሰ እኔ ጋር ምንም መልስ የለም። ስለዚህ እሱን እዚሁ ሆኜ ግድ መጠበቅ አለብኝ። የማዬን አስፈላጊ ዶክመንቶች ኮሜዲኖ ውስጥ አስቀምጬልሻለሁ። ሌሎቹን ነገሮች አንቺ ጨርሻቸው። ወይ ካልሆነ ለምን ለፖሊስ አናመለክትም? ማርት፣ ናኦሚን እኔ በእነዚህ እጆቼ ነው ያሳደግኩት። ሰውነቱ ላይ ጭረት እንኳን እንዳያገኘው ተንከባክቤ ነው ያሳደግኩት። እሱ ትከሻ ላይ ያንን ጥይት ተኩሶ ደሙን ያፈሰሰውን ሰውማ እኔ ራሴ ነኝ ፈልጌ የማገኝ። ወደ ተውከው ማንነት ልትመለስ ማለት ነው? ታውቂያለሽ፣ ማንም ሰው በመወደው ሰው ከመጣ እኔ ራሴ የማላውቀው ማንነት ነው ማሳየው።
ዶክተር ምን አዲስ ነገር አለ? አሁን ጥሩ ሁኔታ ላይ ነው። ቢሮ እንግባና መድኃኒት ጻፍ። ከተማው ላይ አሉ የተባሉ ሆስፒታሎች ላይ ደውዬ ነበር። ናሆም በላቸው የሚባል አንድ ታካሚ አላስተናገዱ። ቢሞት ሬሳው እስካሁን ይገኝ ነበር። በእርግጠኝነት አልሞተም። እስካሁን አንድ ሆስፒታል ስልክ አልተነሳልኝ። እዛ አንድ ማቃት ዶክተር አለች። እስኪ ልደውልላት። ሄሎ ሄሎ፣ ዶክተር ሄርሜላ በላቸው ነኝ። ናሆም በላቸው የሚባል ታካሚ ካለ እስኪ ቼክ አድርጊልኝ። እስኪ ናሆም በላቸው ወንድምህን የሚፈልጉ ሰዎች ናቸው። ምናልባት ይህ ሰው ከነዚህ ሰዎች ጋር ተነካክቶ ይሆን እንዴ? ምናልባት የተኮሱበት። ሄሎ፣ ሄኖክ በላቸው የሚባል ታካሚ ነኝ። እኔን ትፈልገኛል? ሄኖክ በላቸው? ስማ ይኸውልህ፣ ወንድሜ ላይ ጥይቱን የተኮስኩ አንተ ነህ አይደል? እናትህ ሆድ ብትገባ አታመልጠኝም። እሺ እና ምን ልታደርግ ነው? ዶክተር የሚገዛውን መድኃኒት ስጭኝ። እነዚህ ሰዎች እኮ በጣም አደገኛ ሰዎች ናቸው። በሆነ አጋጣሚ ነው ስለነሱ የሰማሁት። አትችላቸውም። ምናልባትም ደግሞ እዚህ መሆኑን ካወቁ። ዶክተር አንቺ ኃላፊነትሽን ብቻ ተወጪ። ወንድሜን ነው እጠብቀዋለሁ። እዚህ ሆስፒታል ውስጥ እሱን አንድ ነገር ለማድረግ እግሩ የረገጠ ሰው ተመልሶ በህይወት አይወጣም። ወረቀቱን ስጭኝ። ይህን ድምፅና ይህን ስም የሆነ ቦታ አውቀዋለሁ። ሄኖክ በላቸው፣ ሄኖክ በላቸው። አሃ አስታወስኩት። በቃ ራሱ ነው። ማን ነው? አንተ የማንን ወንድም እንደመታ ታውቃለህ? ካልነገርከኝ እንዴት ላውቅ እችላለሁ? ከተማው ላይ ሁሉንም ነገር የሚቆጣጠር ማንም እሱን ያላስቆሙ ከሱ ጋር ማንም ሰው የማይጋፈጥ ብቻውን እኮ ነው ያለምንም ፍርሃት የትኛውም ሰው ጋር የሚሄድ የትኛውም ዱርዬ እኮ ነው ይህን ስም ሲሰማ መግቢያ መውጫ እኮ ነው የሚያጣው። ወይኔ አንተ የእሱ ወንድም ላይ እጅን ታነሳለህ? አንተ ስለማን ነው የምታወራው? አንተ እሱን የምታውቀው ቾምቤ በሚባል ስም ነው። አሁንስ ገባህ? ቾምቤ የእሱ ወንድም ላይ ነው የተኮስከው። እሱ እኮ ለእናቱ ሲል አርፎ የድለላ ስራውን የሚሰራ ሰው ነው። እሱን የትም ብንሄድ አናመልጠው፣ እርግጠኛው። ይሄ አስታወስኩት። ዶክተሯ ጋር ደውልና አሁን አገናኝ። ሄሎ ግርማቸው። ግርማቸው አለው መኮንን ነኝ። ሄሎ አቶ መኮንን። የትኛውንም ነገር ተጠቅመሽ ልጁን አድኝ። እሱ በህይወት መትረፉ የግድ ነው። ይሄ ልጅ አንድ ነገር ቢሆን ዶክተር አንቺም በህይወት አትተርፊ፣ ነግሬሻለሁ። እሺ አቶ መኮንን እየሞከርን ነው እኮ። መሞከር አይደለም መዳን አለበት፣ ነግሬሻለሁ። ይህ ሰውዬ ማን ቢሆን ነው ይህን ያህል በአንድ ንግግር ሰውየውን ያንቀጠቀጠው? ምነው አመመሽ እንዴ? አይ አላመመኝም። እኔ ጠራሁት ሁሉንም ነገር ማለት እየነገረኝ ነው። ልጄ ይሄን ሁሉ ብር ያመጣው ችግር ውስጥ ገብቶ ነው አይደል? ማይ እንዴ የምን ችግር ውስጥ ገብቶ ቢሆን ኖሮ ነው ያልነግርሽም እንዴ? እሺ እንደው ልጄ ምንም ችግር ካልደረሰበት አንተ በኔ በእናትህ ማለት ነገር ማሙጭ በለኝ። ያኔ አምናለሁ ልጄ፣ አለበለዚያ አንድ ነገር ሆኗል ማለት ነው። ማይ እሺ በቃ ተረጋጊ አንቺ። ማሙሽ በቃ እሱ ምንም አልሆነም።
እኔን አታምኚኝም እንዴ? እሺ ታዲያ ድምፁን እንኳን አያሰማኝ። እኔ ያልጨክርብኛል። ይኸውልሽ እማዬ እኔን እመኚኝ። በቃ ዛሬ ወይ ነገ ድምፁን ትሰሚዋለሽ። አይ ድሌ። እሺ እሺ ልጄ። እማዬ እናንተ ለመሄድ ብቻ ተዘጋጁ። እኔ ልጄ ሳላይ ከዚህ ቤት ንቅንቅ አልልም። እማዬ እኔን ስሚኝ፣ ይመጣል አልኩሽ አይደል እንዴ? እኔን አታምኚኝም እንዴ? ይመጣል በቃ እማዬ። እኔ ይኸውልሽ ለስራ ጉዳይ የማገኛቸው ሰዎች አሉ። ሰላም ከሆንሽ በቃ ወደ እነሱ ጋር ልሂድ። ማሚዬ በቃ አንቺ ተረጋጊ። ደህንነቱን መስማታችን ራሱ እኮ ትልቅ ነገር ነው አይደለም እንዴ? እማዬ ሙች ምንም አልሆነም። በቃ እኔን እመኚኝ። እማዬ ሙች ምንም አልሆነም። በቃ እኔን እመኚኝ። እማዬ ሙች ምንም አልሆነም። በቃ እኔን እመኚኝ። አቶ ሄኖክ በፈጣሪ እርዳታ ወንድም ነቅቷል። ገብተህ ማየት ትችላለህ። ዶክተር የምርሽን ነው? ገብቼ ማየት እችላለሁ? በሚገባ ትችላለህ። ገብተህ ማየት ትችላለህ። አንተ አብራትን ብያለህ ነበር። ለምንድን ነው ከሷ ጋር የላካት? ማርታ ማለት እኔ ማለት ነች። እንደኔ ሆና ሁሉን ነገር ማድረግ ትችላለች። እኔ እኮ አንተ አብራት እንድትሄድ ደጋግሜ ነግሬህ ነበር አይደለ? እኔ እኮ ማውቀው አንተ አብራት እንደምትሄድ ነው። አንተ እዚህ አደጋ ውስጥ ነበርክ። ለአንተ እዚህ መቆየት ነበረብኝ። ስለ እኔ ማን አስብልኛል? እናቴ በአንተ ምክንያት የሆነ ነገር ትሁንና እኔና አንተ እንላቀቅም። እሺ ምነው አንተ እናትነቱን ያንተ ብቻ አይደለም የኔም እኮ እናቴ ናት። እሺ እንደዛ በታስብ አብራት ትሄድ ነበር። እሺ አሁን ይሄን ጉዳይ አሁን ስለ ሰዎቹ ማንነትና ስለ ገንዘቡ በግልጽ ሁሉንም ነገር እንድነግረኝ ይፈልጋሉ። ለአንተ ምንም አይነት ነገር አልነግረህም። እንኳንም ተሻለ እንጂ እኔ ራሴ ወጣለሁ። እኔ ስለ አንተ አልጠየቅኩም። ስለ ሰዎቹ ማንነት ንገረኝ ነው እያልኩ ያለሁት። ስለ ሰዎቹ ለአንተ ብነግርህ ምንም ነገር አታመጣም። እኔ ከአንተ 10 እጅ ራሴ መጠበቅ እችላለሁ። እንደዛ ነው የምታስበው? አዎ እንደዛ ነው የማስበው። እማዬ ፊት እኮ ከአንተ ጋር እንደዛ ሆኖ ለእሷ ደስታ ስል ነው። እሺ ኧረ እንደዛ ነው የምታስበው? አዎ ሰማለህ። ከእኔ የህይወት መንገድ ውጣልኝ። እኔ ትልቅ ሰው ነኝ። ሁሉኑ ነገር ማድረግ ፈልገው በራሴ መንገድ ነው። አዎ በራሴ መንገድ። የራሴ የምትለው መንገድ ለራስህ እንኳን አልገባህም። እሺ ምን ነው ይሄ መንገድ ባልገባኝ የምትልበት ቀን በቅርቡ ይመጣል ነው። ይኸውልህ አንዳንዴ የገባን እውነት ካልሆነ ባይገባን ነው የሚሻለው። እሺ ምን እንደምናደርግ አላውቅም። ወንድሙ ድኖ ከሆስፒታል ወጥቷል። እሱ እኛ ጋር ከመምጣቱ በፊት ለምን እኛ እሱ ጋር እንሄድ? ምን ብለህ ነው የምትሄደው? ምን ያህል ዱርዬ ነው የምትቀጥረው? የትኛውም ያህል ዱርዬ ከእሱ ጋር የሚደፍር የለም። ባይሆን እሱ ጋር ሄደን ብንደራደር ያልካት ሀሳብ ሳትሻል አልቀርም።
ፈጣሪ ሆይ ኃጢአቴን ይቅር በለኝ። እኔ በውሸት የወንድሜን መሐላ አፍርሼ ያስቀየምኩት፣ በዛ ላይ ዋሽቼ አሁን ምንም አልሆነም ብዬ በማዬ ሞት ሟልኩ። ፈጣሪ አደራህን ያፌን አትይብኝ። ማዬ በሰላም እንድትመጣ እርዳኝ። አደራህን እርዳኝ የኔ ጌታ፣ አደራህን አምላኬ፣ አደራህን አደራህን እኔ ልጅሽ ዓለም ላይ ያለን ደስታን ሁሉ ነው የማሳይሽ። እኔ በህይወት እያለሁ መቼም ቢሆን አንቺ ደስታሽ እንድታጨል አደረግ። የኔ ልጅ ከምንም በላይ ያንተ ደስታ ነው የኔ ደስታ። እኔ በዚህ መንገድ አልነበረም ላውራ የፈለኩት። በቃ የበላኝንም ብር ውሰደው፣ ድጋሚ አልጠይቅም። በቃ በመሃላችን ያለውን ነገር እርሳው። 50 ሚሊዮን ብሩን አሁኑን ወደ እኔ አካውንት ከከተትክልኝ ችግር የለም። አንተ ላይ ለተኮስኩብህ 50 ሚሊዮን ብር እሰጥሃለሁ። ከዛ በፊት ግን አንድ ነገር አለ። ምንድን ነው? በአሁኑ አንተ ከሌላ ሰው ጋር ነው የምትጫወተው። ከተማው ላይ እኔን የሚበላኝ ሰው አገኘ ማለት ነው? 50 ሚሊዮን ብር አስይዘህ የሚያስመልስልህ ሰው? ችግር የለም። የፈለግከውን ሰው አምጣ፣ እኔ እጮታለሁ። ና እንሂድና ያንተን ብር ወደ አካውንት ላስገባለሁ። እኔ በህይወቴ በጣም ደስተኛ ሆንኩበት ቀን። ቤቱ ግን ያለማየ በጣም ነው የሚያስጠላው። በተለይ ደግሞ አንተን እዚህ ቤት ሳይ ይብስብኛል።
አንተ እኔን እንደዚህ የምጠለኝ ልክ ያልሆነ ነገር አታድርግ ስለምልህ ነው አይደል? አንተ ልክ ወዳልሆነ መንገድ እየሄድክ እንደሆነ ስለምነግርህ ነው አይደል? ለዛ ብቻ አይደል በማያገባ እየገባ የምትሆነ አንተ እኔን የመቆጣጠር መብትም የለም። ስለኔ ምን ያገባል? ማንም ሰው እኔን እንዲቆጣጠረኝ አልፈልግም። አንተ እኮ በእኔ መንገድ ውስጥ ምንም ነህ፣ ምንም። ምንድን ነው ያልኳት? እኔ ለአንተ ምንም ነኝ? አዎ አልፈልግም። እናቴ ለእኔ ብቻ ትሆን። ስለ እኔ መጥፎ ነገር እየነገርካት እኔን እየጠላችን በምትኩ ደግሞ አንተ እንድትወድ እያደረክ ነው። እና ደግሞ ለአምሷ በማድረግላት ነገር ምንም ደስተኛ ልትሆን አልቻለችም። በማን ምክንያት? በአንተ ምክንያት። አንተ እዚህ ምድር ላይ ያለ ነገር በሙሉ ለእናትህ ብታደርግላት አንተ በህይወት ከሌለ ምን ያደርግላት? አንተ ያልገባህ አንድ ነገር አለ። ምንም ያልገባኝ ነገር አንድ ነገር ልንገርህ አይደል? አባዬ አንተን ከመንገድ ላይ ነው አንስቶ ያሳደገ። ከመንገድ ላይ አንስቶ ያሳደገው ለእኔ ወንድም ሆናችን ሰማለህ? አንተ ወንድሜ ልትሆን አትችልም። ዝም በል! ስማ፣ ይኸውልህ እኔ አንተን በእነዚህ በሁለት እጆቼ ነው ተንከባክቤ ያሳደግኩ። በትከሻ አዝዬ ነው ያሳደግኩ። እሺ እኔ እኮ በአንተ ደስታ ውስጥ የራሴን ደስታ እያየሁ እንደ ልጅ ከአንተ ጋር እኮ እየተጫወኩ እኮ ነው ያሳደግኩ። ዛሬ ግን አንተ ከፍ ስትል እኔ ነገር እንደዚህ ገባ ብዬህ ነበር። የገባህ ነገር እውነት ካልሆነ ባይገባ ይሻላል ብዬህ ነበር። ከዚህ በኋላ አንተ የገባህ ነው። እኔ ከዚህ በላይ አንተን ለመለወጥ አልታገልም። ምክንያቱም የእኔ ወንድምነት ካልገባህ ለአንተ የማደርገው ነገር በሙሉ አይገባም። እንዴት ነሽ እማዬ? አለሁ እኔ ደህና ነኝ። እሱም ደህና ነው። እኛ ሁላችንም ደህና ነን። ኧረ እማዬ እንዴ ለምንድን ነው የምንጣለው? እዚህ ሁሉም ነገር ሰላም ነው አልኩሽ። እሺ እማዬ እነግረዋለሁ። አንቺ ግን እንዴት ነሽ? ተሻለሽ? ለውጥ አመጣሽ? እሺ እኔ እናት በጣም ወድሻለሁ። አሁን 50 ሚሊዮን ብር እዚህ ጋር አለ። ዛሬ ሄጄ እጫወታለሁ። ከዛ 200 ሚሊዮን አደርሰዋለሁ። ለማየ እንደ ንግስት የምትኖርበት ቤት ነው የምገዛላት። ብሩን ትራንስፈር አድርገን መጀመሪያ አንተ ጀግኔታ
ማነው ከኔ ጋር የሚጫወተው? እሱ ከነዚህ መካከል የለም። ታዲያ ከቤቱ ሄደህ ነው እንደምታመጣው? ቆየው እንዴ? ደርሰሃል። አንተ እዚህ ከእሱ ጋር ነው የምትጫወተው? ከዚህ ጋር በጣም ጥሩ። አሁን ነው ማስያዝ ያለብን። ትራንስፈር
አዚዝ የኔ ልጅ እኔ እስክመጣ ድረስ ወንድምህን ካለበት አምጣና ጠብቁኝ። እኔ የእሱን ድምፅ ብቻ እንድሰማ አታድርገኝ። ስመጣ በአካል እንዳገኘው ነው የምፈልገው። እማዬ በእኔ ተማመኝ። አንቺ ጤናሽ ላይ ብቻ እንድታስቢ ነው የምፈልገው። ሌላውን ነገር ለእኔ ለልጅሽ ተይው። የተበላሁትን ብር አስመልሳለሁ። ምን አዚዘ ነው የምታስመልሰው? በትልቁ ቤትና በእቃ ጥሩ።
አየህ ቁማር ማለት ይሄ ነው። እኔን አባዬ እንድትወው እየሞተ ያስማለኝን ኃይለኝነትና ቁማርተኝነት በአንተ ምክንያት ለአንተ ስል ተመልሼ የገባሁበት። ስለ እኔ የበፊት ማንነት እኮ እዛ ቁማር ቤት ውስጥ ያየኸው በጣም ትንሿን ነገር ነው። በጣም ትንሿን። ለዚህ ነው ሁልጊዜ አቋራጭ መንገድ አይጠቅምህም የምልህ። እንደ ቀልድ ያገኘኸው ነገር እንደ ቀልድ ሲሄድ አየኸው አይደል? እኔ እኮ በቁማር ምክንያት ያልገባሁበት ቦታ የለም። ያልገባሁበት አንተም ነገ እንደኔ እንድትለወጥ ስለምፈልግ ነበር ሁሉን ነገር ላስቆመኝ ነበር። በቃ እኔ አሁን ማይን ማስደሰት ምችል ሰው አይደለም። አይ ነው እንደ እድል ሆኖ አንተ የማየን መታከሚያ ገንዘብ አመጣው እንጂ እኔ ካንተ ቀድሜ ገንዘቡን አግኝቼ ነበር። አንተ ይዤ እመጣለሁ ስትለኝ እድሉን ላንተ ሰጠው። እኔ አንተ እንድትለወጥ ካደረኩት ነገር አንፃር ይሄንን ማድረጉ ለኔ በጣም ቀላሉ ነገር ነበር። ለማንኛውም እንካ የቤቱን ካርታ። እኔ ያንተ ወንድም መሆን ባልችልም የማየን ልጅነት ግን ማንም ሊነጥቀኝ አይችልም። ደግሞ ይኸውልህ ከዚህ በኋላ ቁማር ቤት አይደለም የተሳሳተ ቦታ እንኳን ላይ አልፈልግም። ቁማር ቤት ውስጥ ስለተፈጠረው ነገር ልንገር። አንተ የራስህን ገንዘብ ወስደሃል አይደል? አዎ። አሁን የላኩት ገንዘብ ደግሞ እስካሁን ድረስ እኔን ሰምታችሁ ላደረጋችሁበት ነው። እኔ ላይ ላደረጋችሁት ደግሞ እሱ ላይ ለተኮስክበት ነው። አሁን በላኩት ገንዘብ ደግሞ አንድ ነገር እንድታረጉልኝ እፈልጋለሁ። ከዚህ በኋላ እዚህ ከተማ ላይ ማንም ቁማር ሲጫወት ማየት አልፈልግም። ቁማር ሲጫወት ያያችሁበትን ቦታ ለኔ ደውላችሁ ነገር ነው። አግባባ? ያንን ማንነቴን ማየት የማትፈልግ ከሆነ ደግመ ስለዛ ነገር እንዳታስብ። ሌላ ሰው ቢሆን ኖሮ የበላህ ማየን በረንዳ ላይ ነበር የምትቀበላት። እኔን አባዬ ካስተማሪ አንተ ደግሞ ከኔ ብዙ መማር ያለብህ ነገር አለ። ስለዚህ ያቋረጥከውን ትምህርት መቀጠል አለብህ። እርግጠኛ ነኝ እማዬ ተመልሳ ስትመጣ በምታየው ነገር ደስተኛ እንደምትሆን። አመሰግናለሁ። ለምን? የበላውን ስለመለስኩልህ አይደለም። ስለታገስከኝ። የወንድምነት ግዴታ እኮ ነው። ቢሆንም እኔ ባንተ ቦታ እንደዚህ ማድረግ አይመስለኝም። እባክህ
ስላልሆንክ ነው እንጂ ብትሆን ኖሮ ታደርገው ነበር። ስለዚህ ነገር እማዬ ማወቅ የለባትም። በጣም ታዝነብኛለች። አየህ፣ አሁን እውነቱ እየገባ ነው። ደግሞ ገና ብዙ መንገድ ይቀረናል። እውነቱ እየገባ ነው የምንሄድበት። ልተንስ